ካርሎስ ዳምጠው ባለፈው ሳምንት አራተኛ ጎሉ ነበር ያስቆጠረው። ለድሬዳዋ ዛሬ ፕሩቭ ማድረግ የሚፈልገው ፖይንት ያለ ይመስላል ካርሎስ ዳምጠው። አስቻለው ግን በትህትና አቅፎ ይቅርታ ጠይቋል። ወረዶ ካርሎስ ኪስ ውስጥ ይዟል እንደሚጫወተው ተስማምቶታል። በቃ ተመልከት፣ የመጀመሪያው ኳስ ከቴዎድሮስ ጋር ነው። ሁለተኛውን ተመልከት፣ አስቻለው ዘሎ ኳሱን እያየ ነበር። እጁ ከፍ ብሏል። እጁ ከፍ ብሏል። አግሬሲቭ ለመሆን ሞክሯል። ኤፍሬም ደበሌ አደገኛ ጨዋታ ነው አብዱ፣ ምንም ጥያቄ የለውም። ለዚህ ቀይ ካርድ ከባድ ይመስለኛል። ለሁነቱ ቅርብ ስለነበሩ አልቢትሩ የወሰኑት እንዴ ኳሷን ለመሻማት ኳሷን እያየን የዘለለው። ከዛ ካርሎስ አጠገቡ እንዳየ ተመለከተ። ዘሎ ፊቱን እጁ ክሩ ካርሎስ ፊት ላይ ያሳርፏል። አብዱላ ማለት ኳሱን ለመሻማት ኳሱን ለማግኘት የሚያደርገው ጥረት አዩለት ይመስለኛል። ኤፍሬም ደበሌ ምናልባት አስቻለውን ቀይ ካርድ እንዳይፈልገው ነበር። ራሱ ካርሎስ እድል አለው ቀይ ካርድ እንኳን ባይሰጥ ጎል ማስቆጠር ወይም ለቀጣይ ሌላ ጫና መፍጠር አስቻለው ላይ ርቀት አለው። ግን ለካርሎስ ፓወር የሚፈልግ ኳስ በፍቃዱ ወይስ ካርሎስ ዳምጠው 41ኛ ደቂቃ ላይ ደርሰናል። ድሬዳዋ ከተማ 0 ወላይታ ዲቻ 0 ናቸው። ፍሬው ጌታሁን በሚከብደው አንግሉን አጥሩን አሰርቷል። ካርሎስ ዳምጠው ለጎል የቀረበ አልነበረም ቅጣት ምቱ። ያሻለው ካርሎስ ዳምጠው የቀድሞ ክለቡ ላይ ነው ያስቆጠረው። አሁን ግን ከእጅ አውጥቶ ለመተኮስ አልፈለገም። መጨከኑ በጎል ቃል ብሏል። ከዚህ አስቀድሞ በተከታታይ አንኳኩቷል። በመጨረሻም ግን የፍሬው ጌታውን እጆች አሳልፎ ኳሱን መረብ ላይ ያሳረፈ። የጦና ንቦቹ የመሪነት ጎሉን ከቀይ ካርድ በኋላ አገኙ። ካርሎስ ዳምጠው 5ኛ የውድድር ዘመን ጎሉን አስቆጠረ። ካርሊቶ ጎል ነው ያስቆጠረው። አብዱ በጣም ጊዜ ቦታ ነበረው። በሚገባ በትግስት ነው ጎሉን ያስቆጠረው። ተመልከት፣ ኳሱን መጀመሪያ ኳስ አገኘ፣ ወደ ሳጥን ፔኔትሬት አድርጎ ገፋ። ይድል አዲስ አይነት ተጫዋች እንደሞ የተከላካይ አማካይ ኳስ የሚያስጥል ተጫዋች የለም። ከፊቱ በጣም ሰፊ ስፔስ ነው ያለው። አስቻለው ቀድሞ ወደቀ፣ አህመድ ቀድሞ ወደቀ። መሬት ለመሬት ለፍሬው አስቸጋሪ ነው ኳስ ነው። ካርሎስ ጥሩ እርጋታ፣ ጥሩ ምት፣ ኢላማውን የጠበቀ በጣም ኳሊቲ ጎል ነው ያስቆጠረው ካርሎስ ዳምጠው። ፔናልቲ ተከልክሏል አስቀድሞ። ለዛ ጥሩ ሽልማት ያገኘ ይመስለኛል። አስቀድሞም ወላይታ ዲቻ መሪ ማድረግ የሚችልበት እድል ነበረው ካርሎስ። ዮናታን ካርሎስ ዳምጠው የአሸናፊነት ማህተም አሳረፈ። 7 ደቂቃዎች ብቻ የቀሩት ያልተረጋጋውን የድሬዳዋ ከተማ መከላከል በድጋሚ ያፈራረሰው። ፍሬው ጌታውንንም እጅ አሰጠው። ወላይታ ዲቻ ለሁለተኛ ተከታታይ ጊዜ በዚህ የውድድር ዘመን ለማሸነፍ የቀሩት ከ7 የጎደሉ ደቂቃዎች ናቸው። ካርሎስ ዳምጠው 6ኛ የውድድር ዘመን ጎሉ ላይ ደረሰ። ወላይታ ዲቻ 3 ነጥቦች መውሰዱን ያረጋገጠ ይመስላል። ካርሎስ ምን ጊዜ ያሳለፈ ነው። ያሬድ ዳርዛ የመጀመሪያው ኳስ አህመድ ረሺድ በደንብ ክሊር አላረገው ኳሱን። ዮናታን ነው ያገኘው። ሁለተኛውን ኳስ ጥሩ አድርጎ ብሎክ አድርጎት ነበር አብዱ። ሁለተኛውን ኳስ ግን መከላከል እድል አልነበራቸው። ካርሎስ በትክክለኛው ሰዓት ኳሷ በትክክለኛው ቦታ ነው የመጣችለት። ፍሬው ተመልከት፣ ኳሱን ለማግኘት ሞክሯል፣ ግን ስማሽ አድርጎ የመረቡ ኮርኒስ ላይ ነው ኳሱን ያስቆጠረው። ካርሎስ ዳምጠው ዛሬ ፕሩቭ ማድረግ የፈለገው ነገር ያለ ይመስል ነበር። ያን አድርጓል። ባለፈው ካርሎስ ዳምጠው
የቦስተና ንቦች በምድር በመሬት በአየር መናደፍ ጀመሩ። የ2-0 ተመሪነት ወደ 4-2 መሪነት አሸጋግሯቸዋል። ይህን በኢትዮጵያ ፕሪሚየር ሊግ ይሆናል ብሎ ማን ያምናል? ያውም ወራጅ ቀጠና ውስጥ የሚገኘው ወላይታ ድቻ የሻምፒዮንነት ፉክክሩ ውስጥ ያለውን መቻልን እንዲህ ጉድ ይሰራዋል ብሎ ማን ጠበቀ? ታሪክ አብዱ በኢትዮጵያ እግር ኳስ ብዙ ጊዜ ሰርቻለሁ። የዚህ አይነት ነገር ካየው ግን ረጅም ጊዜ ሆኖኛል። ምን አይነት ደካማ ኳስ ነው ዳዊት የመጀመሪያው ኳስ፣ ሁለተኛው ኳስ የመልሶ ማጥቃት ተመልከት። ወላይታ ዲቻዎች ያሬድ ዳርዛ ተረጋግቶ ኳሱ መለሰ። ዛሬ አብዱ ማን ኦፍ ዘ ማች አሁን ሌላ እጩ ናትናኤል ናሴሮ ምን ኳስ ነው የመታው? ብረት የገጨው ኳስ። ሁለተኛውን ኳስ ካርሎስ ዳምጠው ወደ ጎልነት ቀይሮታል። ተመልከት አብዱ የናትናኤል ናሴሮን የማጥቃት ኮንትሪቢዩሽን። ይህ ኳስ መቆጠር ነበረበት የናትናኤል ናሴሮ። አብዱ ድንቅ ኳስ። ካርሎስን ተመልከት፣ ብረት ገጭቶ ከመጣ በኋላ አብዱ አኪዩሬሲው በጣም ጥሩ ነበረ። ኳሱ ቦታ አይቶ ነው የመታው። ናፊያን ተመልሶ ቦታውን ገና አልያዘም አብዱ። ካርሎስ በሚገባ አድቫንቴጅ ተጠቅሟል። ምንድነው እየተመለከትን ያለው? በአድሃር ወስዷል። ፈቱዴን አስር ከፍተኛ ጎል አስቆጣሪ ካርሎስ አዳማ ከተማዎችን እንዳይነሱ አደረጋቸው። ሰባተኛ የውድድር ጎል ከያሬድ ዳርዛ ጋር እኩል የቡድኑ ከፍተኛ ጎል አስቆጣሪ ያሬድ ዳርዛ ቀደም ሲል በክፍት ጨዋታ ነበር። አሁን ደግሞ ካርሎስ ዳምጠው ቅጣት ምቱን ቋሚውን አጋጅቶ ነው መረብ ላይ ያሳረፈው። ወላይታ ዲቻዎች የሁለተኛ ዙር ዋንጫ ለብቻ ቢዘጋጅ ሻምፒዮን ናቸው፣ ምንም ጥርጥር የለውም። ልክ እንደ ቅዱስ ጊዮርጊስ ሁሉ ሁለተኛ አጋማሻቸው፣ ሁለተኛ ዙራቸው አስገራሚ መሻሻል እና በአሸናፊነት የደመቀ ጉዞ ነው።